ሄሎ አባይ፣ እዛ የተለመደ ቦታ ነኝ። ያዘዝከኝ ስራ እየሰራሁ። እንዴ ዛሬ እኮ ግዴታ መጨረስ አለብህ ብለኸኝ ነበረ። እሺ በቃ መጣሁ። ግን አባዬ ድምፅ አሪፍ አይደለም። ደህና ነህ አይደል? እርግጠኛ ነህ? እሺ በቃ መጣሁ። አባይ ለምንድን ነው እንደዚህ አጣድፊ ጠራኝ? እንዴት ዋልክ የኔ ልጅ? እኔ ደህና ነኝ። ባይሆን አንተ ልጠይቅህ፣ ለምንድን ነው እንደዚህ አጣድፊ ጠራኝ? ስራው እንዴት እየሄደልህ ነው? አባዬ መቼም ይሄ ልጠይቀኝ አይደለም እንደዚህ አጣድፊ ጠራኝ። እውነት እኮ ነው ልጄ፣ አሁን ትልቅ ሰው ሆነሃል። እኔ ደግሞ ሁልጊዜ አብሬህ አልሆንም። ያው እንደምታየኝ እርጅና እየተጫጫነኝ ነው። ወይ አባዬ እንደዚህ አይነት ነገር በይሳት ለምን መናገር አስፈለገ? አይ ነገሩ ነው። ቢሆንም አሁን ላይ ይሄን ማውራቱ ጥቅም ያለው አይመስለኝም። ይልቁንስ የኔ ልጅ አሁን ያንተ ብቸኝነት በጣም እያሳሰበኝ ነው። ለምንድን ነው የማታገባው? እኔም እኮ አያት መሆን እፈልጋለሁ። ብቻ ለዚህ አይደለም አይጠራኸኝ? ይሄ እኮ ትልቅ ቁም ነገር ነው። ያንተን ወግ ማድረግ ሳላይ በመሀል እኔ በሞትስ? ቆይ አባዬ ምን አይነት ነገር ነው የምታወራው? አሁን ሞትን እዚህ ጋር ምን አመጣው? መቼም ከበሽታ ጋር አንጋፋም አይደለም? አልገባኝም። ስለምን በሽታ ነው የምታወራው? ማን በሽታ አልኩ እንዴ? እንዴ አባዬ አሁን በሽታ አላልክም እንዴ? አይ አላልኩም። ያልኩ መስሎህ ይሆናል። አባዬ ዛሬ በጣም ለየት ብለህብኛል። ለማንኛውም እኔ ገብቼ ማውራት እፈልጋለሁ። አሁን ምን ብዬ ነው የምነግረው? እንዴት ሳርጌ ነው የምነግረው? ጭራሽ ተከትለሽ ቤቱንም ሄደሽ አየሽ? እሱማ በምን እድሌ ተከተልኩትና የሆነ መስቀለኛ ነው የጠፋብኝ። ውይ እኔ ደግሞ ያወራሹ መስሎኝ። ይሄማ ምን አዲስ ነገር አለው? ለተከታታይ 6 ወራት ያደረግሽው ነገር አይደለም እንዴ? ግን እኮ ዛሬ በተለየ መልኩ ቀርቤው ነበር። ምን ዋጋ አለው? በቀረበ ብቻ እኮ አይደለም። ይልቅ ወደዚህ ስመጣ ቢኒያምን አግኝቼው ነበር። እና ምን አለሽ? ምን ይለኛል? እንደተለመደው የማይረባ ነገሩ ነው የሚቀባጥረው። ህይወት ግን በጣም ትገርማለች አይደል? እንዴት? ይኸው አንቺ ስሙን እንኳን የማታውቂው ሰው ወደሽ ትንከራተቻለሽ። በሌላ በኩል ደግሞ አንዱ አንቺን ወዶ ይንከራተታል። አንቺ ደግሞ የማይገናኝ ነገር ታገናኛለሽ። ቢኒያም እኮ ራሱ ነው ቺት አድርጎብኝ የተለያየ ነው። ታዲያ እኔስ የሚገርመኝ እሱ አይደል? በእጅ ያለው ወርቅ ሆኖበት እኮ ነው። እባክሽ ታዩ፣ ስለሱ ማውራት አልፈልግም። ባይሆን ነገ ለመናፈሻ አብረሽኝ አትሄጂም? ከዛስ እኔም አብሬሽ ሂጅ ልሳለው? ታዩ በቃ አንቺ ማማከሪ የኔ ጥፋት ነው። ታዲያ ምን ላድርግ? ሁሌ እኮ አንድ አይነት ነገር ነው የምታወሪኝ። ለምን ግን ቀርበሽ አታወሪው? ቆይ ባይወደኝስ? መቼም በአንድ ቀን እንዲወድሽ እየጠበቅሽ አይደለም አይደል? እሱስ ልክ ነሽ። አይዞሽ ጓደኛዬ፣ እኔም እኮ እንዴት እንደምረዳሽ ጨነቀኝ።
ለምን ነው ጀኒያሽ? በጣም ይቅርታ ግን ደህና ነህ? ማለት የተጨነክ ትመስላለህ። ብጨነቅ ባልጨነቅ አንቺ ምን አገባሽ? ሰው መሆኔ ብቻ በቂ መሰለኝ። የምረዳ ነገር ካለ ብዬ ነው። አይመለከትሽም። አንቺ ማንሽና ነው እኔን የምታግሽ? አሁንሽ ለምንድን ነው እንደዚህ እያለቀስሽ ያለሽ? እንዴ እየነገርኩሽ አንቺ እኮ እንዴት እንዳመናጨቀኝ ስላላየሽ ነው። እና ምን ጠብቀሽ ነበር? አያውቅሽም እኮ። እና ባያውቀኝስ? ሰው እኮ ነን። ልርዳህ ነው ያልኩት። እኔ እኮ ጥሩ ሰው ነበር የሚመስለኝ። ለዛም ነበር የወደድኩት። እኔ ግን እያካበድሽ እየመሰለኝ ነው። እንዲሁም ከዚህ በኋላ አልፈልገው። ታያለሽ፣ ስለሱ አንድ ነገር ነው የማላወራሽ። እንዲህ በቀላሉ? አዎ፣ እኔ መጥፎ ሰው አልወድም። ትቼዋለሁ። እርግጠኛ ነሽ? እኔ ግን አይመስለኝም። እመኝኝ፣ ከዚህ በኋላ አልፈልገው። እንዲሁም በቃ ሌላ ወሬ እናውራ። ይሄን ተናገረኝ ብለሽማ እንደዚህ አትናደጂ እንጂ። ድሮም ቆንጆ ወንዶች ጥጋበኞች ናቸው። ይሄን የመሰለ ልጅ በንዴት ምክንያት ልትተዩ ነው? መጀመሪያ ማሰብ አልነበረብኝም። እርግጠኛ ነሽ ግን? በኋላ ደግሞ ሲሮጡ የታጠቁት እንዳይሆንብሽ። አዎ እርግጠኛ ነኝ። ምን ነው? ከማያውቅሽ ሰው ምን ጠብቀሽ እንደነበር ግራ ስለገባኝ ነው። አንቺ ደግሞ ሁልጊዜ እኔ ተቃራኒ መሆን ያስደስትሻል አይደል? እንዴ ጋሽ እንዴት እንዲህ ያለውን ነገር በቀላሉ ይናገራሉ? እዚህ እየነፈረቅሽ እንዳይመጣ ዝም በይ። እንዴ ይምጣ። ቆይ እስከ መቼ ሊደብቁት ነው እንዲህ ያለውን ነገር? ከባድ እኮ ነው። ወይ ቃልዬ መጣ እንዴ? ይቅርታ እንዴ ውስጥ ትገቢ? ግን እባክሽ ወደ ውስጥ ግቢ። ምን ሆነ ነው አስደነገጥካት እኮ ልጄ? የደበከኝ ነገር አለ? ምን አይነት ነገር? ቆይ አባዬ ዶክተር ያለኝ ነገር እውነት ነው? የደም ካንሰር በሽታ ታመሃል? አሁኑ መሄድ አለብን። ወደ ውጭ ሄደህ ትታከማለህ። አየኔ ልጅ እቃቃ ጨዋታ ረከው እንዲሁ ብድግ ብዬ የሚሄደው እና ቁጭ ብዬ ነበር ማየት የነበረብኝ። የሆነ ይሁን ትታከማለህ። አይ ልጄ አሁን የመዳን ተስፋዬ ዝቅተኛ ነው። አይሆንም። እንዴ አባዬ እንደዚህማ አይሆንም። ተረጋጋ የኔ ልጅ። የኔ ነገር እንደሆነ አክትሟል። ባይሆን ሞቴን አሳምርልኝ እባክህ። ለምን አባ ለምን? እንዴት እስካሁን ድረስ ትደብቀኛለህ? አውቃለሁ ነገሮች እንደረፈዱ ሁሉ አውቃለሁ። ግን አንተ ተረጋጋና እኔን አጠንክረኝ እባክህ ልጄ። እንዴት አባዬ እንዴት? ለእኔ እኮ አንተ ብቻ እኮ ነው ያለኸኝ። ተንከባከብኩ ብዬ አንድ ብቻህን አሳድጌህ ዘላለማዊ ጸጸት ያዘኝ። እባክህን አሁን አግባና ከጭንቀት ይገላግለኝ። አባዬ እኔ ይሄንን ማመን አልፈልግም። ከፈጣሪ ጋር መጋፋት አይቻልም ልጄ። ባይሆን አንተ አግባና አንተ ብቻ እኮ ነው ያለኝ። አባት ሰላም፣ እንዴት ነህ? አለሁ። አንድ ነገር ላስቸግር? ማውቀው ከሆነ ችግር የለውም። የጋሻ በራን ቤት ታውቀዋለህ? አላወቅኳቸውም። ምን አይነት ሰው ናቸው? ጋሻ በራ ሞላ ሙዚቀኛው እንዴ? እዚህ ሰፈር ናቸው እንዴ? እባክህ አውቄ ነው እንድንተዋወቅ ብዬ ነው። ማለት ሰላም እባላለሁ። ቃል ሳይክ ደስ ደስ አለክና ልተዋወቅ ፈልጌ ነው። እዚህ ሰፈር ነሽ? እዚህ ሰፈር ነኝ ብለህ ደስ ይለኝ ነበር፣ ግን እዚህ ሰፈር አይደለሁ። ተጫዋች ነሽ? ለምፈልገው ሰው እንደዛ ነኝ። ለማንኛውም ሌላ ጊዜ እንገናኛለን። ኮንግራ በይኝ። ምን ተገኘ? ቃል ማናት ደግሞ? ባክሽ ሴት አይደለም ወንድ ነው እኮ። ማን ነው? ወንድም ሆነ ሴት ለውጥ አያመጣም። ያ አንቺ አልፈልግም ያልሽው ልጅ ነው። ቆንጅዬው ልጅ ቃል እኮ ነው ስሙ። ስለሱ መስማት አልፈልግም አልኩሽ አይደል? ለምን ትቀልጅብኛለሽ? የምሬን እኮ ነው።
አገኘሁት፣ ተዋወቅኩት። ብታይ ደስ የምትይ ልጅ ነሽ አለኝ። የምርሽ ነው ሰላም? አዎ እሱም ደስ የሚል ልጅ ነው። እና ተግባባችሁ? አዎ ደስ ይላል። ታዲያ ለምንድን ነው ያኮረፍሽው? ኧረ አላኮረፍኩም። ስሚ የምትፈልጊው ከሆነ ላመቻችሽ፣ የማትፈልጊው ከሆነ ግን እንደማለቀው ወቂ። ማለት አንቺ አሮጊት በደንብ አውቅሻለሁ እኮ። ባይሆን ተዘጋጂ፣ አስተዋውቅሻለሁ። እስቲ ማይልኝ። የምሬን ነው፣ አታስቢ። በኋላ ግን ፈራሁት ምናምን እንዳትይ። ለምን ፈራዋለሁ? ነቃ ብለሽ እናወራዋለን። እሺ እሺ። ስሚ ድጋሚ ደግሞ ልትዋሽን ከሞከርሽ ዋሺ። ኧረ አልዋሽም። በቃ በእናትሽ እንውጣ፣ ዞር ዞር እንበል። እባክሽ ዛሬ መውጣት አልፈልግም። የጀመርኩት ፊልም አለ፣ እሱን እንጨርስ ይሻላል። አዎ ካልሽሽ አባዬ እዚህ ምን ትሰራለህ በዚህ ጠዋት? መኝታ ቤት ረፍት አታደርግም ነበር? አይ አንተን አንዱ ልጄን ሳልድር እረፍት አገኛለሁ ብለህ ነው። ይገባኛል እንደተጨናነክ፣ ግን ያው ባለችኝ ትንሽ ቀን ያንተን የአንዱን ልጄን ወግ ማዕረግ ልብዬ ነው። ገብቶኛል እኮ አባዬ፣ ግን ደግሞ ታውቃለህ ማለትም በጣም ነው የምወዳት። ደግሞ በዛ ላይ አንተ ተዋት ብለኝ ነው የተውኳት። ደግሞ እሷም አገብታለች። እሺ አሁን እንዴት ነው በዚህ ፍጥነት ሌላ ሴት አውቄ ማገባው? እሷ ላንተ አትገባህም ነበር፣ ገንዘብህን እንጂ መቼ ፍቅርህን አለች። እንዴ አባ ተው እንደሷ አትበላት እንዴ። እኔ እኮ ነኝ አልፈልግሽም ያልኳት። ታዲያ ብትወድህ ኖሮ በተለያየች በአንድ ወር ታገባ ነበር። ይልቁንስ አንድ ወዳጄ ልጅ ያለች፣ እሷን ትተዋውቃታለህ። እንዴ አባ እመነኝ፣ እኔ አባትህን እመነኝ፣ ትወዳታለህ። እኔ ማለትን ወዳታለሁ። ሻው እንዴት ነው ሌላ ሴት ማገባ? ቆይ ምን አለበት የተጨነቀበትን ነገር ቢነግረኝ? ወይ በእናትሽ ቃል ሲያሳዝን። አዎ እዛው ነኝ እና ናፈቀኛ። ምን ላድርግ? እሺ በቃቸው። የሆነ ነገርማ ማድረግ አለብኝ። አዎ ወዳጄ፣ ልጅህም ልጅም ጥሩ እንደሚሆኑ ጥርጥር የለኝም። እኛ እናስተዋውቃቸው እንጂ እነሱ ይጨርሱታል። እኔስ ብትል ከአንተ ጋር እኮ ዝምድናውን እፈልገዋለሁ። እሺ ቻው ቻው ቻው። እንደው ጋሽ በዚህ ዘመን የቃልን ሰርግ በቤተሰብ ትውውቅ ሊያደርጉት ነው እንዴ? እዚህ በር ስር ተለጥፈሽ እየሰማሽ ነበር ማለት ነው? አይ ኧረ አልሰማሁም። በዚህ በኩል ሳልፍ ጆሮ ይጥልቅ ብሎ ነው። ቤሻው ሂጂ፣ ስራ ካለሽ ስራሽን ስሪ።
ግን ማናት ልጅቷ? የቷ ልጅ? የወደፊት አማቼ ናት። ማነች እሷ? አባዬ እንዴት ነህ? እንዴት ነህ ልጄ? የት ሄደህ ነበር? ቢሮ ነበርኩ። ትብለጥ ምሳ አቅርቢልኝ እስኪ። ተዘጋጂ የኔ ልጅ። በቅርቡ ላንተ ያሰብኳትን ልጅ ትተዋወቃታለህ። እንዴ አባዬ ትንሽ አልቸኮልንም? አይ ልጅ ጊዜ የለኝም እኮ መቼ እንኳን እንደምሞት አላወቅኩትም። እንዴ አባዬ ተው እንጂ ለምን ደባይ ስለሞት የምታወራው? እኮ እሺ በለኝ የኔ ልጅ። እሺ በቃ አባ አንተ አታስብ፣ አትጨነቅ። በልሽ እኔም ትንሽ እረፍት ላድርግ፣ እየተጫጫነኝ ነው። እሺ አባዬን ሀሳቡን እንዲያቆም ምንድን ነው ማድረግ ያለብኝ? አንተ እንዴት ነው? በእግዚአብሔር ደግሞ እዚህ ምን ትሰራለህ? አለው። እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ወይ እንደውም እንኳን አገኘሁሽ። በእናትሽ የሆነ ነገር ላስቸግርሽ? ምንድን ነው? እባክሽ እምቢ እንዳትይ፣ ሌላ ማስቸግረው ሰው ስለሌለኝ ነው። አረ ችግር የለውም ንገረኛ ታዲያ። እሺ ካልሽ ለእኔ በጣም ትልቅ ውለታ ነው የምትይልኝ። ከቻልኩት ምንም ይሁን ችግር የለውም። ምን ነው ይሄን ያህል ከባድ ነገር ነው እንዴ? አጎቴ እንድታወቂልኝ ፈልጌ ነበር። አልገባኝም። ቆይ ለምን? ታሪኩ በጣም ረዥም ነው፣ ሌላ ጊዜ እነግርሻለሁ። ብረዳህ ደስ ይለኝ ነበር፣ ነገር ግን ይሄን ማድረግ የምችል አይመስለኝም። እባክሽ እባክሽ እርጂ። ደግሞ ከፈለግሽ የፈለግሽውን ያክል ገንዘብ ከፍልሻለሁ። እንዴት እንደዚህ ትገምተኛለህ? ይገባኛል፣ ማየው ነገር ነው የጠየኩሽ። ይቅርታ ጭንቅላቴ ማሰብ ስላቆመ ነው። ችግር የለውም፣ እንዳልሰማው ለማለፍ እሞክራለሁ። አሁን እዚህ መቆየት ያለብኝ አይመስለኝም። ልሂድ። ተቀይመሽ ነው አይደል? ኧረ አይደለም፣ ስራ ጥዬ ስለመጣው ነው። በቃ እንደዋወላለን። ስልክሽ እኮ የለኝም፣ ስልክ እንለዋወጣ። ኦኬ እንችላለን። እሺ 09 10 ቻው። እሺ ሰላም። ሰላም እንዴት ነሽ? ብቻ ነው እንዴ ጋሽ? አሁንም አንቺ አለሽ? ብቻዬን አይደለሁ። ደህና ነው ጋሽ? ደህና ነኝ። አባዬ መልእክት ልኮኝ ነበረ። ምን አለሽ? ባለፈው ያወራነውን ነገር እያዘጋጀው ነው፣ አትጨነቅ ብለውሃል። ታዲያ አይደውልልኝም ነበር? እዚህ አካባቢ ለስራ እንዳለው ስነግረው ገብተሽ ንገሪያቸው አለኝ። በዛውም እርሶን ሰላም እንድለውት ምክንያት አገኘው። ሁልጊዜ እየመጣሽ እንደዚህ ሰላም በይኝ እሺ? ታዲያ ምን ችግር አለ? ሰሞኑን እዚህ አካባቢ ስለመሆን እየመጣሁ ጠይቀውታለሁ። ጥሩ። አባዬ የኔ ልጅ መጣ? አዎ መጣ። ተዋወቂው፣ የኔ ልጅ ነው፣ ተዋወቃት። ብቸኛ ልጆች ነው አይደል ጋሽ? አዎ ብቸኛው ልጅ ነው። እናንተ ብዙ ናችሁ መሰለኝ። አዎ እኛ 6 ነን። እኔም ለአባቴ እሺ ነኝ። የመሆን ግዴታ አለብህ። በቃ ጋሽ አሁን ሌላ ቀን እመጣለሁ። ኧረ ቆንጆ ትኩስ ነገር እንኳን ጠጪ። ማነሽ? ትብለጥ። ባይሆን ሌላ ቀን እመጣለሁ ጋሽ። እሺ ጥሩ። እሱ ይሸኝሽ። ሸኛት በል። በሉ ሰላም ወይ። ጋሽ እኔ ግን ከሱ ባላውቅም እቺ ለቃል የምትሆን አይመስለኝም። አንቺ ልጅ እዚህ ስር ሹከክ ብለሽ የምትሰሚውን ነገር ተይ አላልኩሽም? በይ
አሁን ሂጂ፣ ግቢ ወደ ስራሽ ግቢ ሂጂ። ምን አይነት እንዲሁ ሾካካ የሆነች ልጅ ናት እባካችሁ። ቆይ ለምን ይሆን የጠየቀሽ? እኔ ምን አውቄ ጓደኛዬ፣ ግን እምቢ አልኩት። እሺ ችግር ላይስ ቢሆን? ወይ አንቺ ደግሞ በማይሆነው ነገር መጨነቅ ትወጃለሽ። ደግሞ ምን እያሰብሽ ነው? ቆይ ግን ይሄ እንዴት አላሰብኩትም? ምን አይነት ግን ማረባ ሰው ነኝ በእናትሽ። ምን አስበሽ ነው? ለምን አንቺ በእኔ ፋንታ ሄደሽ አትተዋወቂው? እኔ? ኧረ በፍጹም አይሆንም። ቆይ እንዴት አይሆንም? አይሆንማ። ቆይ ምን አይነት ነገር ነው የምትጠይቂኝ? አንቺ አይደለሽ እንዴ ካላገኘሁት ስትይኝ የነበረው? ታዲያ አንቺን እንጂ እኔን ላስተዋውቅ አላለሽ? ታዲያ እሱ ቀላል አይደል እንዴ? ምኑ ነው ቀላል? እሱን ለኔ ተይው። የሆነ መንገድ አላጣም። አንቺና እሱ ከዚህ የተሻለ የምትተዋወቁበት መንገድ አላገኝም። እኔ እንጃ፣ ግን የሚሆን ይመስልሻል? ሩትዬ ሙች በደንብ ነው የሚሆነው። ከትላንት ሁኔታዎች በኋላ ድጋሚ የምታገኛል መሰለኝ ነበር። ትላንት ነው። እኔም ደግሞ ትንሽ አካበድኩት መሰለኝ። አይ እኔም ትንሽ መስመር አለፍኩ መሰለኝ። ትንሽ ተጨናንቄ ስለነበር አይምሮዬ ማሰብ አልቻለም። እኔም ስለሱ እያሰብኩ ነበር። ይኸውልህ በእርግጥ እኔ አጎትክን ልተዋወቅልህ አልችልም። እሱንማ እኮ ትላንትም ነግረሽኛል። እንደሱ ሳይሆን አንድ ወር ለስራ ከከተማ ስለምወጣ ነው። ግን በእኔ ፋንታ በጣም መወዳት ጓደኛ አለችኝ። እሷ ግን መሆን ትችላለች። ስለ መልካምነትሽ በጣም አመሰግናለሁ። ግን ሌላ ሰው ማስቸገር አልፈልግም። አራት አስቸግረንም ምንም መቸገር የለውም። እንዴት ውለታሽ እንደምከፍል አላውቅም። በልና ተነስና እንሂድ፣ ጊዜ የለንም። እሺ